ሌላ ሰው መስለናቸው የተጠጉን ሰዎች ባንተ ተነክተን ተለውጠን ያገኙን። እንደሚፈልጉት ሊያስተካክሉን የቀረቡን ሰዎች ድብልቅልቅ ብለንባቸው ተመልሰው ይሄዱ። ያመቻቸን ዓለም ሊወስደን የሚያጣጥር ዓለም ካለ በእሳት ተነክተን ከዙሪያችን ነዶ ይሂድ። መንፈስ ቅዱስ ያላንተ ሕይወታችንን ማሰብ አንችልም። ራሳችንን አቅርበናል። ስለተሰጠን የጸሎት ጊዜ፣ ስለሰጠህን ዝማሬ፣ ስለሰጠህን ቅዱስ ቃል፣ በእኛም ላይ ስለጨመርካቸው ሰዎች በእውነት ወደር የለህም አንተ። ምን እንላለን? የተዋረዱ ሰዎችን አንስተ ማክበር የምትችል፣ የተጣሉ ሰዎችን አንስተ ማንገስ የምትችል፣ ማንም ዞር ብሎ ማያየውን ሰው በእግዚአብሔር ጽድቅ ፊት የምታቆም ክቡር አምላክ፣ ይሄ ዛሬ እኛ በፊት መቆማችን ምስክር ነውና ይህንን በእኛ አድርገሃልና እናመሰግንሃለን። እማንጠቅም ባሪያዎች ነን። የሚገባንን ብቻ ነው ያደረግነው። ሁሉ ከሆነ አንተ ነህ ያረከው። ለዘላለም ክብር ላንተ ይሁን። ተመስገን። እጆቻችሁን ከፍ አድርጉ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይራራላችሁ። በማያቋርጥ ምንጭ ሕይወታችሁን ያረስርሰው። እናንተም ቤታችሁን በእግዚአብሔር መገኘት ጥገቡ። በእግዚአብሔር መገኘት ውስጥ እረፉ። በእግዚአብሔር መገኘት ውስጥ ነዋሪዎቹ ነው። የእናንተ ቤት የሱ ቤት ይሁንላችሁ። እግዚአብሔር እናንተ ቤት ይኑር። እግዚአብሔር ከእናንተ ጋር ይኑር። እያወራችሁ ይኑር። የልቡን ለልባችሁ እየነገራችሁ ይኑር። ደስ ሲለው ደስ እያላችሁ፣ ሲያዝን እያዘናችሁ እግዚአብሔር ልቡን እያስረዳችሁ ይኑር። በምድር ላይ ሰማይን እያነበባችሁ እየተረጎማችሁ ኑሩ። እግዚአብሔር ቤታችሁን በሰላም ይሙላው። ከሰማያት ረድኤት ይላክ። ለዘላለም በፊቱ ያጽናችሁ። በስመ አብ በወልድ በመንፈስ ቅዱስ ስም ተባረኩ።